ባለፈ ቀን የጉራጌን ባህል አይተን ነበር። ዛሬ ደግሞ የቀቤናን ማለት ነው። ቻናሌን ሰብስክራይብ፣ ቪዲዮን ላይክ በማድረግ ጀምሩ። እንቀጥል። አንደኛ የእንግዳ አቀባበልን በተመለከተ ነው። ቀቤናዎች እንግዳ ሲቀበሉ የአላህ ስጦታ ነው ብለው ያምናሉ። እንግዳ ሲመጣ እግር ያጥባሉ። እንዲሁም ደግሞ ቡና አፍልተው ድፍን ቡና ቆልተው በቂቤ ለውሰው የሚገባውን ማባያ ወይም ደግሞ የቡና ቁርስ እንደምንለው እኛ እነዚህን የመሳሰሉ ነገሮች አቅርበው እንግዳን በሰላም ተቀብለው ይሸኛሉ ማለት ነው። ሁለተኛ ደግሞ የምግብ አሰራር ባህላቸውን በተመለከተ ነው። ጡርቁምሳ የሚባል የምግብ አይነት አላቸው ማለት ነው። ጡርቁምሳ ማለት የገብስ ቆሎ ተቆልቶ በነጠረ ቂቤና በማር ታሽቶ የሚቀርብ ባህላዊ ምግብ ነው ማለት ነው። ሌላኛው ደግሞ ወቃሊሞ ነው። ወቃሊሞ ማለት ስጋ በትንሹ ተከትፎ ሚጥሚጣ፣ ቅመም፣ ሽንኩርት ተጨምሮበት ቂቤ ታሽቶ በትንሽዬ አንጀት ውስጥ ተከትቶ እዛ ውስጥ ይቀመጣል ማለት ነው። ብዙ ጊዜ ሳይበላሽ እንዲቆይ ምግብ አይነት ነው ማለት ነው። ሌላኛው ደግሞ ባጫራ ቄራ የሚባል አይነትም አላቸው። ይህ ምግብ አይነት ሁላም ሊሆን ይችላል፣ ቆጮም ሊሆን ይችላል። ሳይጋገር እዛው እንዳለ ይታሽና ይቆሉታል ማለት ነው። ከቆሉት በኋላ ደግሞ ቂቤ፣ የተለያዩ ነገሮች ቅመማ ቅመሞች በመጨመር ይታሻል። ከዛም በኋላ አሪፍ የምግብ አይነት ይሆናል ማለት ነው። ይህም አንዱ ባህላቸው ነው ማለት። ሶስተኛ የሙዚቃ ባህላቸውን በተመለከተ ነው። የሙዚቃ ባህላቸው ይህን ይመስላል። አራተኛ ደግሞ የአለባበስ ባህላቸው ነው። የአለባበስ ባህላቸውም ይህን ይመስላል። አምስተኛ ሃይማኖትን በተመለከተ ነው። የቀቤና ብሔረሰቦች 100% በሚባል ደረጃ የእስልምና እምነት ተከታዮች ናቸው ማለት ነው። ሰባተኛ ደግሞ ጋብቻን በተመለከተ ነው። የቀቤና ማህበረሰብ ጋብቻን ሲያካሄድ በወላጆችና በሽማግሌዎች ፍቃድ የሚደረግ እንዲሁም ደግሞ በኒካ የሚደረግ ህጋዊ እና ባህላዊም ሃይማኖታዊም ጋብቻ ነው ማለት ነው። ሌላኛው ደግሞ የማንነት መገለጫዎች ናቸው። የማንነት መገለጫዎች ማለት አንዲት ሴት ለአቅመ ሔዋን ወይም ደግሞ ለጋብቻ ስትደርስ ናኑት ወይም ደግሞ ጨራራ የተሰኘ የፀጉር አሰራር ትሰራለች ማለት ነው። ይህን እንደምትሰራ ሰዓት ልጅቷ ለጋብቻ ወይም ደግሞ ለአቅመ ሔዋን ደርሳለች ማለት ነው። የዛኔ ማግባት። ሰባተኛ ደግሞ የህዝብ ብዛታቸውን በተመለከተ ነው። የቀቤና ህዝብ ብዛት ከ70 እስከ 86 ሺህ የሚደርሱ ህዝብ አላቸው ተብሎ ይገመታል ማለት ነው። የቀቤና ህዝብ ልዩ ከሚያደርጋቸው ነገሮች አንዱ የኢማም ሐሰን እንጃሞ ታሪክ ነው ማለት ነው። ይህ ታሪካቸው በአጭሩ ለማቅረብ ሞክሬያለሁ። ተከታትለን እንመለስ። በ19ኛው ክፍለ ዘመን በሐሰን እንጃሞ መሪነት እስልምናና የሸሪዓ ህግ መሰረት ያደረገ ጠንካራ ማዕከል መስርተው እንደነበር ታሪካቸው ይናገራል። ቀቤናዎች በ19ኛው ክፍለ ዘመን በንጉስ ምኒልክ ዘመን ለነጻነታቸውና ለእምነታቸው ያደረጉት ተጋድሎ ታሪካቸው ጎልቶ ይታወቃል። ያቸው ኢማም ሐሰን እንጃሞ የሃይማኖትና የፖለቲካ ማዕከል በመመስረት አካባቢዎች ከማዕከላዊ መንግስት ተጽዕኖ ጠብቆ ለማቆየት ያደረጉት ተጋድሎ እስከዛሬ ድረስ ቀቤና ህዝብ የጀግንነትና የማንነት መገለጫ አርማ ተደርጎ ይወሰዳል። ታሪካቸው በትንሹ ይመስላል። የቀቤና ብሔረሰብ ባህል እንዴት አያችሁት? እስኪ ኮሜንት ላይ ጻፉልኝ። በቀጣይ ደግሞ የስልጤን ይዤላችሁ እመጣለሁ። ቻናሌን ሰብስክራይብ፣ ቪዲዮን ላይክ ማድረጋችሁን እንዳትረሱ።